ሰላም ውድ የሶልቨር ቲዩብ ተከታታዮች ዛሬ ይዤላችሁ የመጣሁት በጣም ብዙ የዩኒቨርሲቲ ተማሪዎች የሚቸገሩበትን ጉዳይ ነው። እሱም እንዴት በቀላሉ ወደ ፕሮጀክታችን ወይም ደግሞ ወደ ቴሲስ ፋይላችን ፔጅ ነምበር እንዴት እንደምናስገባ የምናይ ይሆናል። እንደሚታወቀው በፎርማል ስታይል ከቴብል ኦፍ ኮንተንት ጀምሮ እስከ አብስትራክት ያለው የፋይላችን ክፍል በሮማን ነምበር፣ ከኢንትሮዳክሽን ጀምሮ ደግሞ እስከ መጨረሻው ያለው ክፍል ደግሞ በአረቢክ ኒውሜራልስ ወይም ደግሞ በእኛ ቁጥር በመንለው በሱ ነው የሚሆነው። ይሄን ደግሞ እንዴት በቀላሉ እንደምናደርግ አብረን የምናይ ይሆናል። በመጀመሪያ ለዚህ ብዬ ያዘጋጀኋት ትንሽ ፋይል አለች። እሷን ደብል ክሊክ በማድረግ ከፍታለሁ። እንደምታዩት ፋይሉ 14 ፔጅ ነው ያለው። ስለዚህ እንዴት ግማሹን በሮማን ግማሹን ደግሞ በአረቢክ ኒውሜራልስ ወይም ደግሞ ቁጥር እንደምናደርግ አብረን እናያለን። ፋይሉ በራሱ ታዲያ የፔጅ ነምበር የለውም። ይሄን መጀመሪያ እናስገባለን። እዚህ ጋር ኢንሰርት የሚለውን እንጫናለን። ከዛ ፉተርን ተጭነን ከመጡልን ድሮፕ ዳውን ሜኑ ውስጥ የፈለግነውን አይነት ስታይል መርጠን እናስገባለን። ለዛሬ ባንድድ የሚለውን ነው መርጫለሁ። ስለዚህ የኔ ሲስተም የሚጠቀመው አረቢክ ኒውሜራልስ ስለሆነ እንደምታዩት አውቶማቲካሊ በአረቢክ ኒውሜራልስ ቁጥሩን አስገብቶልኛል። ስለዚህ እኔ የፈለኩት ደግሞ ግማሹን በሮማን ነምበር ግማሹን በአረቢክ ኒውሜራልስ ስለሆነ እሱን አሁን እናድርገው። መጀመሪያ ወደ ፔጁ አጋማሽ መጣለሁ። እዚህ ጋር ነው። እዚህ መጨረሻው ጋር ክሊክ አደርግና ፔጅ ሌአውት ከዛ ብሬክስን ተጭኜ ከመጡልኝ ውስጥ ፔጅ እለዋለሁ። አሁን እዚህ ጋር ምንም አዲስ ነገር የለም። ስለዚህ ወደ ሆም መለስና እቺ ምልክት ክሊክ አረጋታለሁ። የዚህ ጊዜ እቺ ፔጅ ብሬክ የምትል ነገር ትመጣለች። አሁን የፔጅ ብሬክ መጣ ማለት ከፔጅ ብሬክ በላይ ያለውን እንደ አንድ ሴክሽን ከፔጅ ብሬክ በታች ያለውን ደግሞ እንደ አንድ ሴክሽን እያየው ነው። ስለዚህ እኔ ከፔጅ ብሬክ በላይ ያለውን ስለሆነ ሮማን ማድረግ የፈለኩት የሆነ ቦታ ላይ ክሊክ አረግና ኢንሰርት ከዛ ፔጅ ነምበር ከዛ ፎርማት ፔጅ ነምበር ብለውና ነምበር ፎርማት የሚለውን በቁጥር የነበረውን ወደ ሮማን ቀይረዋለሁ። ከዛ እዚህ ጋር ነምበር ስታርት የምትለውን ክሊክ አድርጌ አንድ መሆኑን ቼክ አደርጋለሁ። ኦኬ እለዋለሁ። ከዛ እንደምታዩት እዚህ ጋር አውቶማቲካሊ ወደ ሮማን ነምበር ቀየረልኝ። ይሄ ግን እኔ በምፈልገው ከፔጅ ብሬክ በላይ ብቻ ሳይሆን ኢንታየር ዶክመንቱ ነው ሮማን ያደርገልኝ። ይሄን ለመቀየር እንደገና ፔጅ ብሬክ ጎን ክሊክ አደረግና ወይም ከሱ በታች ክሊክ አደረግና ፔጅ ሌአውት ብሬክስ ከዛ ኔክስት ፔጅ የሚለውን ደግሞ ጫናለሁ። አሁን እዚህ ጋር ኔክስት ፔጅ የምትል እንደመጣች ቼክ አድርጉ። በኋላ የፈለኩበት ቦታ ላይ ወረድ ብዬ ክሊክ አድርጌ ኢንሰርት እንደገና ፔጅ ነምበር ከዛም ፎርማት ፔጅ ነምበር የሚለውን ክሊክ ከዛ ግን ነምበር ፎርማት ሮማን የነበረው መልሼ ወደ አረቢክ ኒውሜራልስ ወይም ደግሞ ቁጥር መልሰዋለሁ። እዚህ ጋር ከአንድ መጀመሩን ቼክ አድርጌ ኦኬ እለዋለሁ። አሁን እንደምታዩት አውቶማቲካሊ ወደ ቁጥር መልሶልኛል። እዚህ ጋር ግማሹን 1 ብሎ እስከ 7 ሲሄድ ከዚህ ጋር ደግሞ ግማሹን 1 ብሎ በሮማን እስከ 7 ድረስ መጥቷል ማለት ነው። እንዲህ በቀላሉ ማስገባት እንችላለን። ስለተከታተላችሁኝ በጣም አመሰግናለሁ። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ቪዲዮን ከወደዳችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ።